ኤልዛቤል ክራይስትን ሴንተር ያላደረገን ሰው አታክ አድርጋ አታውቅም። ዝም ብሎ የሚያውደለድል ሰው ኤልዛቤል መንፈስ ተዋጋኝ ቢል ጆኪንግ የቀለድ ግን መንደር ውስጥ አይደለም ያለው ይሄ ስፒሪት። የኤልያስ አካሄድ መንገድ መጥረግ ነው። ስሙኝ በደንብ ዮሐንስን ያስገደለው ያ መንፈስ ነው። ዘሴም መንፈስ ስሙኝ ጌታ ኢየሱስ እንደዚህ ብለው ጠየቁት። አይ መሲሁ ሲመጣ እኮ ኤልያስ ይመጣል ተብሏል አለ። መጥቷል እኮ አላወቃችሁትም አለ። ማን ነው? በኤልያስ መንፈስ ዮሐንስ መጥቷል አለ። ቦዲው ነው ዮሐንስ እንጂ ስፒሪቱ ኤልያስ ነው። ልክ እቺ ሪቪል ስትደረግ መጣ ያ ዲመን። ያን ስለሚያውቅ ያቺ ሴት ጋር ሄዳ ግዴለሽም ከዚህ ግማሽ ሀብት የዚህ ሰውዬ ጭንቅላት ይሻልሻል። ለምን አያዛልቅሽም፣ አያስቆይሽም። ያስፈጠፈጣት ያው ጭንቅላት ስለሆነ ማለት እንደሚፈጠፈጣት ስለምታውቅ ቀድማ ነው መቁረጥ የፈለገችው። ስሙኝ በደንብ እዚህ ሲዝን ላይ የኤልዛቤል መንፈስ እየሰራ ነው፣ ድብን አድርጎ እየሰራ ነው። እንደነ ኤልያስ መንፈስ ግን እንደዛ ሲዝን ላይ ፊዚካል ጭንቅላቴ ይቆረጣል ብላችሁ ከጠበቃችሁ ተሸውዳችኋል። መልኩን ቀይሯል። ከጭንቅላት ጋር ፕሮብሌሙ ከሶርስህ ጋር ነው ፕሮብሌሙ። አስተውላችሁ ስሙ። ሰዎች እንዲደፈንባቸው ጭንቅላታቸው ላይ ያደረገ መንፈስ የኤልዛቤል መንፈስ ነው። ስለ ጌታ ስትነግሯችሁ መንገዳችሁን ያጣምማሉ። ስለ እናንተ ኔጌቲቭ ይወራሉ። በየሚዲያ እየወጡ ሌላ ነገር ይለፈልፋሉ። በኤልዛቤል መንፈስ አታክ ስለ ያሉ ሰዎች ናቸው። የሚሄድ ሰው ነው የምታየው አይደል? ጭንቅላት የሌለው ሰው ነው የምታየው። ለምን ካላችሁ ጭንቅላቱ የተስተካከለ ሰው ስለ ክርስቶስ ብቻ ነው የሚያወራው። የኤልያስ መንፈስ ስራው ስለ ክርስቶስ መንገድ መጥረግ ነው። ከኤልዛቤል መንፈስ ነፃ የወጣን ሰው ምልክቱ የምታውቁት ወሬው ሁሉ ክርስቶስ ብቻ ነው። ራሱን ስጠኝ በሳህን ስትል ጌታ ምንድነው በዚህ ሲዝን የተናገራችሁ? የእናንተ ራሳችሁ ክርስቶስ ነው አለ። ፖይንቱ ክርስቶስንና እናንተን ዲስኮኔክት ማድረግ ነው። የኤልዛቤል መንፈስ ታርጌቱ ከሶርሳችሁ ጋር እናንተን ዲስኮኔክት ማድረግ ነው። ለምን ካላችሁ ሶርሳችሁ ከእናንተ ጋር ከተነካካ እናንተ ፕሮብሌም ፈጣሪዎች እንደሆናችሁ ትታወቃላችሁ። ለዛ ነው ማንነታችሁን ዲስከቨር እንዳታረጉ ትልቅ ጦርነት የሚከፈትባችሁ። በወሬ በሉ፣ በሚዲያ በሉ፣ በምንም። ለምን ይመስላችኋል? እና ሐዋርያው ጳውሎስ ምን ስለገባቸው ነው? አገልግሎታችን አይምሮን ሁሉ ለክርስቶስ መማረክ ነው የሚለው። ለምንድን ነው የሚማረኩት? የኤልዛቤል መንፈስ አንገትህን ቆርጧል ማለት ጭንቅላትህ ለሌላ ነገር መጠቀሚያ ከሆነ ተቆርጣለህ ወንድሜ። የነ ኤልዛቤል ፕሌት ላይ ከቀረበ ጭንቅላትህ ፐዝል ነው ማለት ነው። እንደፈለገ እንድትሆን ፊዚካል አንገቱ እንዲቆረጥ የሚጠብቅ ሰው ካለ እየተሸወደ የዚህ ስፒሪት ኢንፍሉዌንስ ስር ያለ ነው። ዝም ብሎ ሲለፈልፍ ስሙኝ። ለምንድን ነው ስፔሲፊክሊ ጭንቅላታችሁ ላይ አታክ የሚላከው?